እሺ ካሜሩንን ስናያት በውጭ በኩል አንድ ሀገር ትመስላለች አይደል? ግን እኮ ውስጧን ስንመለከት በሁለት ፍጹም የተለያዩ ታሪኮች፣ ባህሎችና ማንነቶች የተከፈለች ሀገር ነች። እንዴት ነው ይሄ ሊሆን የቻለው? በዚህ ማብራሪያችን ውስጥ ገብተን እንግሊዝኛ ተነጋጋሪ እና ፈረንሳይኛ ተነጋጋሪ ካሜሩንን የፈጠረውን ያንን ውስብስብ ታሪክ፣ የቅኝ ግዛት ታሪክ አብረን እንፈትሻለን። እና ዋናው ጥያቄ ይሄ ነው። እንዴት ነው አንድ አገር ሁለት የተለያዩ የቅኝ ግዛት ታሪኮችን እና ደግሞ ሁለት የተለያዩ ማንነቶችን ይዛ መቀጠል የምትችለው? እውነት ለመናገር በጣም የሚገርም ነው። ይህንን እንቆቅልሽ ለመፍታት ግድ ታሪክን ወደ ኋላ መለስ ብለን መመልከት አለብን። የችግሩ ዋናው ማጠንጠኛ የአንግሎፎን ችግር በመባል ነው የሚታወቀው። ግን ይህ ነገር ከቋንቋ ጉዳይ በጣም የዘለለ ነው። ስለ ባህል ነው፣ ስለ ሕግ ሥርዓት ነው፣ ስለ ትምህርት፣ በአጠቃላይ ስለ ማንነት ነው። እንግሊዝኛ ተናጋሪዎቹ አናሳዎች ከሲና አስተሳሰባችን ውህደት በኋላ በማዕከላዊ መንግሥት ማንነታችን እየተሸረሸረ ነው የሚል ጠንካራ ስሜት አላቸው። ይህ ስሜት ደግሞ ለዓመታት ለዘለቀ ግጭት ዋና መንስኤ ሆነ። እሺ፣ ይህንን ክፍፍል በትክክል ለመረዳት ወደ ኋላ ወደ ቅኝ ግዛት ዘመን መጓዝ አለብን። ምክንያቱም የሁሉም ነገር መነሻ እዛ ጋ ነው ያለው። ስለዚህ ታሪኩ የሚጀምረው በጀርመን ቅኝ ግዛት ነው። ከአንደኛው የዓለም ጦርነት በኋላ ግን ያ ግዛት በብሪታንያ እና በፈረንሳይ ለሁለት ተከፈለ። እዚህ ጋ ነው ታሪኩ የሚቀየረው። ወሳኙ ወቅት ደግሞ 2001 ነበር። በዛኔ እንግሊዝኛ ተናጋሪው የደቡብ ካሜሩን ሕዝብ ምርጫ ቀረበለት። ከናይጄሪያ ጋር መቀላቀል ወይስ ከፈረንሳይኛ ተናጋሪው ካሜሩን ጋር መዋሃድ? እነሱ ከፈረንሳይኛ ተናጋሪው ካሜሩን ጋር ለመዋሃድ ወሰኑ። ይህ ውሳኔ በውህደቱ ወቅት ሁለቱ ክልሎች ምን ያህል ይለያዩ እንደነበር እስቲ ለማሰብ ሞክር። በቃ ሁለት የተለያየ ዓለም ነው። በአንድ በኩል የብሪታንያ ቅርስ አለ። ይህ ማለት ኮመን ሎ የሚባለው የሕግ ሥርዓት፣ ሥልጣን ያልተማከለበት አስተዳደር፣ የብዙ ፓርቲ ፖለቲካ፣ እነዚህ ሁሉ አሉ። በሌላ በኩል ደግሞ የፈረንሳይ ቅርስ አለ። ይሄ ደግሞ የሲቪል ሕግ፣ በጣም ጠንካራ እና ማዕከላዊ የሆነ መንግሥት ነው። ስለዚህ እነዚህ ሁለት ፍጹም የተለያዩ ዓለማት ሲጋጩ ለወደፊት ግጭት መሠረት መጣላቸው እኮ የማይቀር ነገር ነበር። የውህደቱ መሠረት ግን አንድ ትልቅ ቃል ኪዳን ነበር። ይህም የሁለት እኩል አጋሮች ስምምነት ነው። አንግሎፎኖች የራሳቸውን የሕግና የትምህርት ሥርዓት እንደያዙ በፌዴሬሽኑ ውስጥ እኩል ተሳታፊ እንደሚሆኑ ሙሉ እምነት ነበራቸው። ግን ከትዕይንቱ በስተጀርባ እውነታው ፍጹም የተለየ ነበር። ይኸው የፈረንሳይ ባለሥልጣን ኑዛዜ እንደሚያሳየው ፌዴሬሽኑ ገና ከጅምሩ ለይስሙላ የተፈጠረ ነበር። እውነተኛው ዓላማ የአንግሎፎን ክልልን ወደ ፍራንኮፎን ማዕከላዊ መንግሥት መውሰድ ነበር። ያ የራስ ገዝ አስተዳደር ቃል ኪዳን ከመፈረሙ በፊት ነው የተሸረሸረው ማለት ነው። ታዲያ ያ ቃል ኪዳን እንዴት ፈረሰ? እስቲ አሁን ደግሞ ያ የፌዴሬሽን ሕልም እንዴት ደረጃ በደረጃ እንደተበተነ እንመልከት። ፕሬዝዳንት አህመዱ አሂጆ ሥልጣንን ለማማከል የተጠቀሙበት ስልት በጣም ስልታዊ ነበር። በመጀመሪያ የፖለቲካ ፓርቲዎችን አዳከሙ። ከዛ ሁሉንም ወደ አንድ ፓርቲ ጠቀለሏቸው። በመጨረሻም በ1972 ፌዴሬሽኑን ሙሉ በሙሉ አፈረሱትና አንድ ወጥ መንግሥት መሠረቱ። በቃ የአንግሎፎን የራስ ገዝ አስተዳደር በዚህ መልኩ ተከበረ። እና 1972 የአጋርነቱ ፍጻሜ ሆነ። የአንግሎፎን ክልል በይፋ በፍራንኮፎን ቢመራው ማዕከላዊ መንግሥት ስር ወደቀ። ለአንግሎፎኖች ይሄ ቃል ኪዳንን ማፍረስ ብቻ አልነበረም፣ ክህደት ነበር። ይሄ የማዕከላዊነት አካሄድ በአሂጆና በተተኪያቸው ፖል ቢያ ስር ለብዙ አስርት ዓመታት ቀጠለ። ይሄ ደግሞ በጣም ጥልቅና መራራ ቅሬታዎችን እየወለደ መጣ። እስቲ አሁን እነዚህን ቅሬታዎች እንመልከት። ቅሬታዎቹ በሁሉም የሕይወት ዘርፍ የተንሰራፉ ነበሩ። የትምህርት ሥርዓታቸው ሊቀየር ተሞከረ። የለመዱት የሕግ ሥርዓታቸው ተሸረሸረ። ከቁልፍ የመንግሥት ሥልጣን ተገለሉ። በነዳጅ የበለጸገው ክልላቸው ሀብት እየተበዘበዘ ለልማት ግን እንደማይውል ያምኑ ነበር። በአጠቃላይ ማንነታቸው በሥርዓት እየተደመሰሰ እንደሆነ ነው የተሰማቸው። የሚገርመው ይሄ ስጋት አዲስ አለመሆኑ ነው። ገና በ1864 ዶክተር በርናርድ ፎንሎን የሚባሉ አንድ ምሁር ልንገነባው ነው ወይስ ልናፈርሰው ሲሉ ጠይቀው ነበር። ጥያቄው ገና ከጅምሮ ነበር የነበረው። ይሄ ውህደት ለጋራ እድገት ነው ወይስ አንዱ ወገን ሌላውን እንዲውጥ ነው? የመንግሥት ምላሽ ደግሞ ያው የድሮ ታክቲክ ነበር፣ ከፋፍለ ግዛ የሚለው። የአንግሎፎን ማኅበረሰብ አንድ ላይ ሆኖ እንዳይቃወመው በራሱ ውስጥ እንዲከፋፈል አደረገ። በሰሜን ምዕራብና በደቡብ ምዕራብ ክልሎች መካከል የነበሩትን ልዩነቶችን በማራገብ
አንድነታቸውን ለመስበር ሞከረ። መንግሥት የተጠቀመበት ልዩነትም ይሄ ነበር። የሰሜን ምዕራብ የሳር ምድር ሕዝብና የደቡብ ምዕራብ የባሕር ዳርቻ ሕዝብ የተለያዩ ታሪካዊና ፖለቲካዊ ዳራዎች ነበራቸው። እናም መንግሥት እነዚህን ልዩነቶች በማጉላት አንዱ በሌላው ላይ እንዲነሳ በማድረግ የጋራ ጠላት እንዳይኖራቸው አድርጓል። ታዲያ ይህ ሁሉ ታሪክ ያታደረሰን ወደ ማጠቃለያው ስንመጣ የዚህ ሁሉ ነገር ውጤት ምን እንደሆነ ይመለከታለን። ጉዞው ይሄ ነው። በታላቅ ተስፋ የተጀመረ የፌዴሬሽን ቃል ኪዳን ወደ ጥልቅ ክፍፍል እና ማንነትን የማጥፋት ስጋት ተቀይሯል። ዛሬ የአንግሎፎን ችግር ለካሜሩን ሕልውና ወሳኝ ፈተና ሆኗል። ጥያቄዎቹ ከመቼውም ጊዜ በላይ አንገብጋቢ ናቸው። ፌዴሬሽን፣ ራስ ገዝ አስተዳደር ወይስ መገንጠል? እናም በመጨረሻ ወደዚህ ጥያቄ እንደርሳለን። ከሁለት ተለያዩ የቅኝ ግዛት ታሪኮች እና ማንነቶች የተፈጠረች ሀገር መቼም ቢሆን በእውነት አንድ ልትሆን ትችላለች? የካሜሩን ወደፊት ዕጣ ፈንታ በዚህ ጥያቄ መልስ ላይ የተመሰረተ ይመስላል። መልሱ ግን እስካሁን አልተገኘም።